ጸሎት የሚባለውን ነገር ከባዶ ጩኸት ወደ እውነተኛ መንፈሳዊ ስልጣን እንድናሸጋግረው የሚያደርገን ንቃት የሚጨምርልን ሀሳቦች ይዘንላችሁ መተናል። እስከ መጨረሻው ስሙትና ጥያቄ ካላችሁ ጠይቁ። ጠያቂነትን የሚያበረታቱ ተፈጥሯዊ የሆነውን ብቃታችንን ሙሉ በሙሉ እንድንጠቀም ንቃተ ህሊናችንን የሚጨምሩ ቀስቃሽ ተንኳሽ ጥያቄዎችን እናነሳለን። የምንጠይቀው የምንፈትነው ፈጣሪን ወይም የፈጣሪን ተፈጥሮ ሳይሆን የእኛን አስተሳሰብ ነው። ዛሬ የምንሞግተው ሀሳብ ምንድነው? ጸሎት ፈጣሪን መማጸን ነው የሚለውን አስተሳሰብ እንሞግታለን። አብዛኛዎቻችን ጸሎትን ስናስብ ለፈጣሪ ጉዳያችንን ነግረን አስረድተን ተለማምጠን ተማጽነን ተጨቃጭቀን አንዳንዴ ስለትም ቢሆን አስገብተን በጉቦም አይነት ነገር ፈጣሪ እኛ የምንፈልገውን እንዲያደርግልን እናስደርገዋለን ነው። በግልጽ ገባንም አልገባንም በዚህ ጉዳይ ላይ ያለን አስተሳሰባችን ይሄ ነው። ተግባራችን የሚመሰክረው ይሄ ነው። ስለዚህ ጸሎት ፈጣሪን መማጸን ነው መለመን ነው ብላችሁ የምታምኑ ሰዎች ስለምታመልኩት ስለአምላካችሁ መመለስ የሚገባችሁን 3 ወሳኝ ጥያቄዎች ያስነሳል። የመጀመሪያው ፈጣሪ ላይ ስሜታዊ ተጽዕኖ ማሳደር እችላለሁ እያላችሁ ነው ወይ? ማለትም አምላካችሁ ኢሞሽናሊ ማኒፑሌት ይደረጋል ማለት ነው። ሁለተኛ መለኮታዊ ፍቃድ የሚባለው ነገር ፈጣሪ በራሱ ፍቃድ ብቻና ብቻ የሚንቀሳቀስ ከሆነ የእናንተ ፍቃድ ፋይዳ አለው ወይ ሲጀመር? ሶስተኛ የፈጣሪ ባህሪ ላይ ራሱ ጥያቄ ያስነሳል። ምክንያቱም ችግራችን፣ ስቃያችን፣ መከራችን የተነጠፈ ነው፣ ግልጽ ነው፣ የታወቀ ነው። አዋቂ ፍቅርና ሁሉን ቻይ ከሆነ መለመን ለምን ይፈልጋል? በራሱ ባህሪ ተነሳስቶ ለምን አያደርግም? ይሄ ማለት ጸሎት አይሰራም እያለን አይደለም። ጸሎት በጣም ገራሚ የሆነ መንፈሳዊ ቴክኖሎጂ ነው። ለእኛ ግን መስራት እንደሚገባው ያህል እየሰራልን አይደለም። ማረጋገጫው ኑሯችን ነው። ወደ 99% የሚጠጋው የሀገራችን ሕዝብ አማኞች ነን። በሆነ ሃይማኖት ውስጥ ያልታቀፈ ሰው ማግኘት በጣም ይከብዳል። ያ ማለት እኮ እያንጋጠጠ የማይለምን ሰው ማግኘት በጣም ይከብዳል ማለት ነው። ስለዚህ አምላክሽ የሁሉ ፈጣሪ የሁሉ ጀማሪ የቸርነት ጥግ ከሆነ እስኪለመን እስኪጠየቅ ድረስ እንዴት ይጠብቃል? አይ እንደሱ አይደለም። ፍቃዱን ለመጠየቅ ፍቃዱን ለማወቅ እኮ ነው። ፍቃዱን ስንጠብቅ ነው ምናምን የሚባሉ ጫጫታዎች አሉ። ሲጀመር ህይወት በራሷ የፈጣሪ ፍቃድ አይደለችም። ሊፈጥር ሲነሳ ፈቅዶ አልጨረሰም። ሲቀጥል ደግሞ ፈጣሪ ራሱ ያደረገንን ከሆነ ውስጣችን ያሉት ፍላጎች ብዙ ጊዜ ተፈጥሯዊ ናቸው። ተፈጥሯዊ ያልሆነ ፍላጎት የለም። የምናለቅስ፣ የምንደፋ፣ የምንጸልይ ሰዎች ደግሞ በጣም ትሁት ልብ ያለን የተሸነፍን የተረታን ሰዎች ነን። ቢያንስ ፈጣሪ እንኳን ይረዳኛል ምናምን ብለን የምናስብ ሰዎች ነን ብዙ ጊዜ ማለት ነው። የተሳሳተ ግንዛቤ ሊኖረን ቢችል እንኳን ልባችን ግን ትሁት ነው። በመደፋት በመጸለይ በመጠየቅ ፈጣሪን በማስበለጥ የምናምን ሰዎች ነን። እንደዚህ አይነትን ልብ የማይረዳ ከሆነ አይችልም ማለት ነው። ስለማያቅ ነው ከሆነ ደግሞ ሁሉን የማያቅ ከሆነ ደግሞ እንዴት አምላካችን ሊሆን ይችላል? ስለዚህ ያውቃል፣ ይችላል፣ ያደርጋል ብለን የምናምን ከሆነ የኛ ግንዛቤያችን ላይ ችግር አለ ወይ? ስናጠቃልለው የምንፈልገውን ወደ መሆን የምናመጣው በማመን እንጂ በመለመን አይደለም። ማመን ደግሞ ስነ አእምሯዊ ሂደት ነው። ስለዚህ ውስጣችን ላይ አስተሳሰባችን ላይ መስራት ያለብን ስራ አለ ማለት ነው። ፈጣሪን መለመን መስሎን በመለመን መንፈስ ውስጥ በምንሆንበት ጊዜ ሳይኮሎጂካሊ ሜንታሊ ደግሞ ቪክቲም ማይንድ ውስጥ እንገባለን እና ሰውነታችን ነርቨስ ሲስተማችን ቀጥታ ወደ ጭንቀት ውስጥ ነው የሚገባው። የጭንቀት ሆርሞኖችን ሰውነታችን ማመንጨት ይጀምራል። ይሄን ከፈለጋችሁ ቴስት አድርጉት፣ ገምግሙት፣ አስታውሱ። ልክ የጸሎት መንፈስ ውስጥ ስትሆኑ ወዲያውኑ ምንድን ነው የምትሆኑት? መጀመሪያ ሽምቅቅ፣ አንገታችሁን ዝቅ፣ አይናችሁን ጭፍን፣ ፊታችሁን ጭምድድ፣ ወደታች ጎንበስ፣ ቀና ካላችሁም ጭምድድ እንዳላችሁ። ይሄ የመኮማተርና የመጨነቅ ቦዲ ላንጉጅ ነው ወይም የሰውነት ቋንቋ ነው። ውስጥ ደግሞ ኬሚካሊ ሰውነታችሁን ብታዩት ኮሌስትሮል እየለቀቀ ነው፣ የጭንቀት ሆርሞን እየለቀቀ። በሌላ አባባል ማለት ነው አይምሯችሁ በመለኮታዊ ስልጣን ውስጥ አይደለም። አለመሆን ደግሞ ኢሉዥን ነው፣ ቅዠት ነው። እውነታው መሆን ብቻ ነው ያለው። ስለዚህ በቅዠት ዓለም ውስጥ ነው እየተሰቃየን ያለ ነው። የስቃያችን ሁሉ ምንጭ እውነትን አለማወቅ ነው። የምንጸልይ ሰዎች እንግዲህ አማኞች ነን። የምናምነው የሃይማኖታችን መጽሐፍ አለን። በብዛት የታወቀው 3ቱ ናቸው በእኛ ሀገር አካባቢ፣ በተለይ ደግሞ እስልምናና ክርስትና። እነዚህ መጽሐፍት ደግሞ ስለ ሰው ልጅ ተፈጥሮ ምንድን ነው የሚሉት? እዚህ ጋር አስተውሉ። መጽሐፉ ነው እንጂ ያልነው ሃይማኖቱ አላልንም። መጽሐፉ ጸሐፊዎቹ ጋር ነው የሚወስደው። ጸሐፊዎቹ ደግሞ የገባቸውን የተለማመዱትን መለኮታዊ ሚስጥር በሚገባቸው ቋንቋ ሊያስረዱን ነው የሚሞክሩት። ስለዚህ ጉዳያችን ከመጽሐፉ ነው። ምንድነው የሚለው? በክርስትና በመልኩ በምሳሌው ሰራው፣ በእስልምና ከሰራው በኋላ መላእክቱን ላሰብስቦ ኑ ስገዱለት ነው ያላቸው። በእስልምና ኢልቢስ ሰይጣንና ፈጣሪ ራሱ የተጣሉ በሰው ምክንያት ነው። ኑና ስገዱ ሲል ኢልቢስ አይን ያልሰግድ ምናምን ነገር አለና የምታምኑት መጽሐፍ ራሱ በፈጣሪ አይምሮና ልብ ውስጥ ከፍ አድርጎ ነው ያቆማችሁ። ከዚህ በላይ ከፍታ የለም። አሁን ጥያቄው ዝቅ አድርገው አውርደው አዋርደው ስለ ሰው የሚያስተምሯችሁ ምን አስበው ነው? የለማኝነትን መንፈስ ምን አመጣው? ምንጩ ስኬት ይመስላችኋል? በእናንተ አይምሮና ልብ ውስጥ የሞላው ነገርስ ምንድን ነው? እነዚህን ጥያቄዎች በቅንነት ራሳችሁን ጠይቁ። የመጣላችሁ መልስ፣ ጥያቄ ወይም አስተያየትም ካለ ኮሜንት ላይ መጻፍ ትችላላችሁ።
በቀጣይ ቪዲዮ የመሳብና የመግለጥን ህግ ከጸሎት ጋር እያይዘን እንመጣበታለን። የምታነሱት ሀሳብ ካለ ሀሳባችሁን በዛ ቪዲዮ ውስጥ እናነሳላችኋለን። ዛሬ እዚህ ጋር እናበቃለን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።